ዘላለማዊና ጻድቅ የሆንክ የተከበርክና የተመሰገንክ የአባቶቻችን አምላክ እግዚአብሔር ሆይ መኖሪያችን የሆንከን በመከራ ጊዜ ፈጥኔ የምትደርስልን እንዳንተ ያለ አምላክ የለምና ክብር ምስጋና ላንተ ይሁን። ጌታችንና መድኃኒታችን ሆይ እንደ በደላችንና እንደ ኃጢአታችን ብዛት ከፊት ስላልጣልከን ምሕረቲ በእኛ ላይ በስቶ ምሕረቲ በሕይወታችን ዘመን ሁሉ በቤቲ ስላኖረን በኢየሱስ ገናናውና ጻድቅ ስም እናመሰግናለን። እግዚአብሔር አምላካችን ሆይ በድካማችን አንተ ክበር። እግዚአብሔር ሆይ ልባችንን ወደ አንተ መልስ። ቤቴንና አንተን የምንናፍቅ እግዚአብሔር አምላካችን ሆይ አምልኳችን እግዚአብሔር ስግደታችንን ምስጋናችንን ይዘን ወደ አንተ የምንመጣ ቤትንን የምንፈልግ አንተን የምንፈልግ ሰዎች አድርገን እግዚአብሔር ስለምትረዳን በኢየሱስ ጌታ ስም ክብር ሁሉ ተጠቅልሎ ላንተ ይሁን፣ አሜን። እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። ወገኖቼ ዛሬ የእግዚአብሔርን ቃል አብረን የምንካፈለው በኢሳይያስ ምዕራፍ 1 ቁጥር 3 ላይ እንዲህ ብሎ የእግዚአብሔር ቃል ያስተምረናል። በሬ የገዢውን አህያ የጌታውን ጋጣ አወቀ ይላል። አዎ እንስሳ እግዚአብሔር ከሰው በልጦ እንስሳ ማደሪያውን የሚበላበትና የሚጠጣበትን የጌታውን ቤት ከሰው የበለጠ አወቀ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ሕዝቤ ግን ከእንስሳ ያነሰ አላወቀም፣ አላስተዋለም ይላል እግዚአብሔር። ስለዚህ እግዚአብሔር የሚናገረው ለሕዝቡ ወቀሳ አለው። በመንፈሳዊ ነገር በአምልኮ በጸሎት ባዶ ሆኗል። ልባቸው ሕዝቤ ቆሽሿል። እምነተ ቢስ ሕዝብ ወደ እግዚአብሔር እንዲመለሱ እግዚአብሔር ጥሪውን ያቀርባል። እግዚአብሔር ቤት ወገኖቼ የሚበላና የሚጠጣ የሚበላ የሕይወት እንጀራ አለ። እንዳይራቡ እንዳይጎዱ እግዚአብሔር ለሕዝቡ የሚጠነቀቅ አምላክ ነው። እግዚአብሔር ይመስገን። ኢየሱስ ክርስቶስ የሕይወት እንጀራ ነው ብለን ለሰዎች ስንናገር እርሱ የሕይወት እንጀራ ከሆነ እንጀራውን የሚበላበት ወጥ ማን ይሆናል? ማን ነው ብሎ ይናገራሉ። እግዚአብሔር ልባቸው የደነደነ ትውልድ እንጀራ የሚበላ የሕይወት እንጀራ በወጥ አይበላም። ቆምጣጣ አይደለም። ቃሉም ቢሆን እርሱም ቢሆን ጣፋጭ ነው፣ እንደ ማር የሚጣፍጥ ነው። እግዚአብሔር አምላክ የተመሰገነ ይሁን። የሕይወት እንጀራ የምንበላው በወጥ ሳይሆን በእምነት ብቻ እንበላለን። ያ እግዚአብሔሮ የሚያጠግብ የሕይወት እንጀራ ለዘላለም እንዳንራብ እንዳንጠማ የሚጠነቀቅልን እግዚአብሔር እርሱንና ቤቱን እንድንፈልግ ጥማት ይኑርብንን። ዛሬ በግዴለሽነትና ወይም በግዴለሽነት ወይ ሃይማኖተኛ መስለን እንደ ሃይማኖተኛ ዝም ብለን ወደ እግዚአብሔር ቤት ደስ ባለን ጊዜ ዘግይተንም ቢሆን አርፍደንም ቢሆን በተለያየው ሰዓት በመጨረሻ ሰዓትም ቢሆን እንደ ልብ እንግዴለሽነት ወደ እግዚአብሔር የምንመጣበት ጊዜ አይደለም። እግዚአብሔር አምላክ የተመሰገነ ይሁን። ያ የጠፋ ልጅ በመጽሐፍ ቅዱስ ሲናየው ሀብቱንና ንብረቱን ተካፍሎ በደስታ የሚኖርበትን ወላጅ ዘመዶቹን የአባቱን ቤት ጥሎ ጠፋ።
ነገር ግን የአባቱ ቤት ነገር ግን የጠፋው ልጅ በተራበና በተሰቃየ ጊዜ ያ የአባቱ ቤት የሚያጠግብ ሁሉ ነገር የሞላበት ትዝ ስለው ወደ አባቱ ቤት ተመለሰ። እግዚአብሔር አምላክ የተመሰገነ ይሁን። ከእሪያዎች ለመብላት ከራቡ የተነሳ የሚመኝ የነበረው ያ የጠፋ ልጅ ትዝ ስለው በተሰቃየና በተራበ ጊዜ የአባቱ ቤት ትዝ አለው። ወገኖቼ እኔና እናንተ እግዚአብሔር ቤት የማይናፍቀን እንደፈለግን በግዴለሽነት በሰዓቱ እግዚአብሔር ቀርቦ ሳለ ለምስጋና በፊቱ የማንመጣ እሱን ለማምለክ ወደ ቤቱ በሰዓቱ የማንመጣ ከሆነ እና ግዴለሽ ቢሆን ትዝ የሚለን ዘመን ይመጣል፣ ወይም የምናስተውል ዘመን ይመጣል። እግዚአብሔር ወደ እግዚአብሔር መመለስ ይሁንልን። እግዚአብሔር አምላክ የተመሰገነ ይሁን። በኤርምያስ ምዕራፍ 7 ቁጥር 26 የእግዚአብሔር ቃል እንዲህ ብሎ ያስተምረናል ወይ ይመክረናል። ወደ ልባችን ይመልሰን ዘንድ ማስተዋል ይሆንልን ዘንድ እግዚአብሔርን እንፈልገው ዘንድ እግዚአብሔር ቃል ያስተምረናል። እንዲህ ይላል፣ ነገር ግን አንገታቸውን አደነደኑ፣ አንገተ ደንዳና ሆነ ሕዝቤ እንጂ አልሰሙኝም። እኔ የምናገረውኝን አይሰሙኝም፣ ጆሮዎቻቸውንም ወደ እኔ አላዘነበሉም። እኔን ለመስማት ለቃሌ ትኩረት አልሰጡም። እንደገና ምንድነው? ቃሌ ተረት ሆነባቸው። ለቃሌ ትኩረት አልሰጡም። ልባቸውን ወደ እኔ አላዘነበሉም፣ አልሰሙኝም፣ አላዳመጡኝም፣ አላስተወሉም ይላል እግዚአብሔር። አባቶቻቸው ካደረጉት ይልቅ የባሰ አደረጉ ይላል። አባቶቻቸው እንዳስቆጡኝና እንዳማረሩኝ እነኚህ አሁንም ያለው ትውልድ ሕዝቤ አማረሩኝ፣ ተውኝ፣ አስቆጡኝ። አምልኮና ጸሎት በቤቴ ቀዝቅዟል። ትኩረት አልሰጡኝም፣ ክብሬ አልሰጡኝም፣ ክብሬ ቀንሷል። ከፍቃዴ ወጥቶ ርቋል። ስለዚህ በፍቃዳቸው የሚጓዝ ትውልድ ሆነዋል ብሎ እግዚአብሔር መመለስ ይሆንልን ዘንድ እግዚአብሔር ቃል ይመክረናል። እግዚአብሔር አምላክ የተመሰገነ ይሁን። በኤርምያስ ምዕራፍ 9 ቁጥር 3 እንዲህ ይላል፣ ምላሳቸውን ስተት እንደ ቀስት ምላሳቸው ስለ ስህተት እንደ ቀስት ገተሩ ይላል። ስህተትን ለመናገር፣ ውሸትን ለመናገር፣ ለማታለል ለመናገር፣ እንደገና ለማጭበርበር ለመናገር እንደ ቀስት ሌላውን ለማማት፣ ሌላውን ለመውጋት እንደ ቀስት ምላሳቸውን ለሐሰት እንደ ቀስት ገትሯል ብሎ ገተሩ ይላል። በምድርም በረቱ ይላል። በእግዚአብሔር ነገር ሳይሆን፣ በበጎ ሥራ ሳይሆን፣ በጎ ነገርም በማድረግ ሳይሆን በክፋትና በጥፋት በረቱ ይላል። ነገር ግን ለእውነት አይደለም ብሎ ይናገራል። የበረቱት ለእውነት አይደለም፣ ለክፋት በረቱ። ከኔ ርቋል፣ ትቶኛል፣ ረስቶኛል ይላል እግዚአብሔር። ፍቃዴን አልሰሙም፣ ቃሌም በልባቸው የለም፣ ደንዳና ልባቸው ደንድኗል ብሎ እግዚአብሔር ይወቅሳል ሕዝቡን። ከክፋት ወደ ክፋት ሄዱ ይላል። ከክፋት ወደ ክፋት ሄዱ፣ እኔንም አላወቁምና ይላል እግዚአብሔር። እግዚአብሔር አምላክ የተመሰገነ። ከክፋት ወደ ክፋት፣ ከጥፋት ወደ ጥፋት፣ ከአመፅ ወደ አመፅ፣ ከድንዛዜ ወደ ድንዛዜ እና እንደገና ከግዴለሽነት ወደ ግዴለሽ ሄዱ። ለእኔ ግን ሪስፔክት ወይም ክብር አልሰጡኝም።
በቃሌ አልኖሩም፣ በፍቃዴ አይመላለሱም ብሎ እግዚአብሔር ይናገራል። ወገኖቼ እግዚአብሔር መመለስ ይሁን። የእግዚአብሔር ቤት የሚናፍቀን እግዚአብሔር የሚናፍቀን ሰዎች እንድንሆን እግዚአብሔር ይመክረናል። ወገኖቼ እግዚአብሔር የሚያውቀው እግዚአብሔርን የሚያውቀው ቤቱን ይወዳል። አምልኮን ይዞ ወደ ቤቱ ይሄዳል። ጸሎትን ይዞ ወደ እግዚአብሔር ቤት ይሄዳል። እርሱ ፊት ለመቅረብ እርሱን ለመገናኛት ወደ እግዚአብሔር ቤቱ የሚናፍቀው አምላኩን የሚያውቅ ሰው ነው። እግዚአብሔር በቤቱ ሄዶ ይጸልያል። ዝማሬም በቤቱ ያሰማል። እግዚአብሔር ቃል ሲናገር ኑ ወደ እግዚአብሔር ቤት አምልኮ ወይም ጸሎት እናቅርብ ተብሎ አይለመኑ። በልመና እግዚአብሔር አይመለክም። ጸልዩ ተብሎ አይለመንም። ወደ እግዚአብሔር ኑ ተብሎ አይለመንም። አምላኩን የሚያውቅ ግን ራሱ በራሱ ፍቃድ ይመጣል። በእግዚአብሔር ፊት ምስጋናውን ያቀርባል፣ ዝማሬውን ያቀርባል። ስለዚህ ወደ እግዚአብሔር ቤት እንሂድ ይላል እግዚአብሔር ቃል ሲናገር በመዝሙር 122 ቁጥር 1 ላይ እንዲህ ይላል፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። አምላኩን የሚያውቅ ዳዊት በአምላኩ ፊት የሚጸልይ ለአምላኩ ዝማሬን የሚያቀርብ እግዚአብሔር ያበረታው ሰው አምላኩን የሚያውቅ ደስታዬ እግዚአብሔር ቤት ነው። የእግዚአብሔር ቤት እንሂድ ባሉኝ ጊዜ ሌላ ነገር በነገሩኝ ጊዜ አይደለም የምለው። ወደ ሽርሽር ቦታ ወደ መዝናኛ ቦታ እንሂድ ባሉኝ ጊዜ ደስ አለኝ አይልም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል። አምላኩን የሚያውቅ ከልጅነት እስከ ሽምግልና እግዚአብሔር ያከበረው አምላኩን ያወቀ የእግዚአብሔር ሰው ነበር። እግዚአብሔር አምላክ የተመሰገነ ይሁን። ወደ እግዚአብሔር ቤት ሄዶ በፊቱ ዝማሬን ያቀርባል። እንደገና ደግሞ እግዚአብሔርን ደስ ያሰኛል። በአምላኩ ፊት ዝማሬውን ይቀኝልት ዘንድ ወደ እግዚአብሔር ቤት ደስ እያለው ይሄዳል። ያሽዋኡን ሃዶን እግዚአብሔር ይባርካችሁ።